ተወዳጁና ተናፋቂው የአውሮፓ ሻምፒዮንስ ሊግ የ2026ቱን የፍጻሜ ተፋላሚ ቡድኖች እያሳወቀ ይገኛል። ትናንትና ምሽት በኤሚሬትስ አርሰናል የዲያጎ ሲሞንን አትሌቲኮ ማድሪድን አስተናግዶ ነበር። 1-0 በሆነ ውጤት በማሸነፍ በድምሩ 2-1 በሆነ ውጤት በማሸነፍ ለፍጻሜ መድረሱን አረጋግጧል። አርሰናል ለፍጻሜ ሲደርስ ከ20 ዓመታት በኋላ የመጀመሪያው ነው የሚሆነው ማለት ነው። ከ20 ዓመት በፊት በቬንገር ጊዜ ለፍጻሜ ደርሶ በባርሴሎና 2-1 መሸነፉ የሚታወስ ነው። ዘንድሮም ይህንን የሚካኤል አርቴታው ሰራዊት አሳክቶታል ማለት ነው። ለባለፉት 20 ዓመታት ብዙ ሙከራዎችን አድርጓል። ነገር ግን በአሁኑ ቡድኑ ለፍጻሜ እንዲደርስ ሆነዋል ማለት ነው። ሌላኛውን ለፍጻሜ የሚያልፈው ቡድን ደግሞ ዛሬ ምሽት የሚታወቅ ነው የሚሆነው። በባየር ሚዩኒክ እና በፓሪስ ሰን ዠርሜን መካከል ጨዋታ ይደረጋል። የመጀመሪያው ጨዋታ በፓርክ ደ ፕሪንስ ተደርጎ ፓሪስ ሰን ዠርሜን 5-4 በሆነ ውጤት ማሸነፉ ይታወሳል። ያ ጨዋታ እጅግ በጣም አዝናኝ የነበረ እንደሆነ የሚታወስ ነው። ዛሬ ደግሞ ምሽት በአሊያንዝ አሬና ሁለቱ ቡድኖች ጨዋታቸውን ያደርጋሉ። በድምር ውጤት የሚያሸንፈው ቡድን ከአርሰናል ጋር ለቡዳፔስቱ የፍጻሜ የሚያልፍ ነው የሚሆነው ማለት ነው። በሁለቱም ቡድኖች መካከል እጅግ ተጠባቂ ተጫዋቾች አሉ። በባየር ሙኒክ በኩል እነ ሚሼል ኦሊሴ፣ ሃሪ ኬን እንዲሁም ሉዊስ ዲያዝ በጉጉት እየተጠበቁ ነው የሚገኘው። በፓሪስ ሰን ዠርሜን በኩል እነ ዴምቤሌ፣ ክቫራትስኬሊያ፣ ዲዜሪ ዱዌ የማታውን ጨዋታ ይወስኑታል ተብሎ ነው የሚጠበቀው። እንግዲህ የሁለቱ ቡድኖች አሸናፊ ለፍጻሜ የሚያልፍ ነው የሚሆነው ማለት ነው። እናንተ የትኞቹ ቡድኖች ለፍጻሜ ያልፋሉ ብላችሁ ትገምታላችሁ? ፓሪስ ሰን ዠርሜን ወይስ ባየር ሙኒክ? ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሆነው